ሁሉ ሰላም ነው፣ እግዚአብሔር ይመስገን። አሁን ዛሬ ማታ እንግዲህ ማታ ለራት የሚሆን ቀለል ያለ ቅባት የሌለው ቀለል ያለ ማለት ነው ከእንጀራ ወጣ ብለን ማለት አንዳንድ ጊዜ እንግዲህ ራት ቀለል ያለ ነገር መብላት አለብን። እዚህ ጋር እንትን አለኝ ለበን አለኝ ኡርጎ ማለት ነው። ኡርጎ ወይንም ለብኔ የሚባለው ማለት ነው። ያው ኡርጎ ነው። ኡርጎ ያው ክሬም ነው የሚመስለው። በዚህ አይነት አዘጋጅቻለሁ። በእንዲህ አይነት እና አሁን ዛሬ እራት ይሄን ነው የምሰራ ማለት ነው። በዚህ አይነት አድርጌ መኮሮና ለብኒ ነው የምሰራ ማለት ነው። መኮሮና ለብኒ ነው የሚባለው በአረብኛ። መኮሮና በኡርጎ ማለት ነው። እዚህ ጋር መኮሮኒ ያለኝ እዚህ አዘጋጅቻለሁ እና እሱን ነው እንግዲህ እራት የምሰራ። አንዳንድ ጊዜ በቃ ከወጥ ከእንጀራ ወጣ ብለን በዚህ እና እዚህ ጋር መኮሮኒን ልጨምርበት ማለት ነው። መኮሮኒን እዚህ ጋር ልጨምርበት እና ነው በዚህ መልኩ ማለት ነው። መኮሮኒን ጨመርኩበት። እንደዚህ አሪፍ እያቀላቀልኩት ነው። መኮሮና ለብኒ ይባላል። በጣም ነው የሚጣፍጠው። እዚህ ጋር ደግሞ ነጭ ሽንኩርት ጠብሻለሁ። ነጭ ሽንኩርት እየጠበስኩ ነው። በላው ላይ ጨምርበታለሁ ማለት ነው። ይሄ የተጠበሰ ነጭ ሽንኩርት ነው። በጣም ነው የሚጣፍጠው። እዚህ ጋር ደግሞ ትንሽዬ ናና አለችኝ። ናና ፓውደር ሜንት ማለት ነው እና በጣም አሪፍ ነው። ሞክሩት፣ በጣም ትወዱታላችሁ። ነጭ ሽንኩርቱን ትንሽዬ የተፈጨ ነጭ ሽንኩርት ጠበሳ አድርጋችሁ ጨምሩበት። ላላ አርጉት እንደዚህ ማለት ደረቅም ሲል ያው አይበላም። ትንሽዬ ላላ አርጉትና ነት ተበልቶ የማይጠገብ ነው እና በጣም አሪፍ ነው። ሞክሩት። በጣም የሚወደድ ምግብ ነው፣ ትወዱታላችሁ። እና መኮሮና ለብኒ ወይንም መኮሮኒ ያው በኡርጎ ማለት ነው። ኡርጎ ነው እና ሞክሩት፣ ትወዱታላችሁ። ቪዲዮውን ደግሞ ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ ማድረግ አትርሱ። እና በጣም ደስ የሚል ነው። ላላ አድርጌ ነው የሰራሁት እና ሞክሩት እላችኋለሁ። እና ቻው